እንደናችሁ ሰላም ናችሁ? እንደናችሁ ሰላም ናችሁ? እግዚአብሔር የተመሰገነን ያውን ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። አንድ እውነታ ልነግራችሁ ነው የመጣው ዛሬ። የአማራ ልጅ ቀይ ባረዶ አይዋጋም 100%። ምን ጠፋኝ ብሎ ነው ሆዶ የአማራ ልጅ ቀይ ባህር የሚሞተው? አትሸወድ። እያንዳንድህ ፋኖ አሁን በግራ በቀኝ ስላጣደፈህ ቀይ ባህር ቀይ ባህር ቀይ ባህር ሂድ ተጓዝ፣ ማን ይለምናል? አማራ በአሁኑ ሰዓት ቀይ ባህሩ አዲስ አበባ ነው። አዲስ አበባ ነው። አትገባም ተብሎ የታወጀበት ከተማ አዲስ አበባ ነው። የአማራ ቀይ ባህር 4 ኪሎ ነው። የአማራ ቀይ ባህር አማራ እንደ ሁለተኛ ዜጋ የተቆጠረባት ኢትዮጵያ፣ አማራ እንደ አንድ ብሔር የሚቆጠርበት እስከምትፈጠር ድረስ የአማራ ልጅ ይዋጋል። ከዚህ ውጪ ብልጽግና ስላጨበጨበ የአማራ ልጅ ቀይ ባህር ሄዶ አይዋጋም። አትድከም ዝም ብለህ አንተም አትሄድ። እንኳን እኛ ብልጽግና ሆነ አይሄድም፣ ዝም ብሎ ነው የሚቀደድ ወሬ፣ የቀን ማራዘሚያ። ወደ ባገኘው ብሎ አይደል አንድ አመት ፈክሮ ዝም ብሎ ይቀራል። ይሄም አመቱን ፈክሮ ዝም ብሎ ይቀራል። ወሬኛ ቀይ ባህር እንሄዳለን አለ በዛም ሞት ሄዳ ለምን አትሄድም? ምን ያስቀምጣል? አትሄድም። ከዚህ ውጭ አማራ ልጅ እናንተን ተከትሎ ቀይ ባህር ሄዶ አይዋጋም። ምንም የጠፋን ነገር ስለሌለ ማለት ነው። እኛ ቀይ ባህር ምን የቀረብን ነገር የለም። ቀይ ባህር ላይ እኮ ሀገራችን ኢትዮጵያ ላይ መኖር የማንችል ህዝቦች ቀይ ባህር ሄደን እንዋጋለን። ምን አይነት ሂሳብ ሰርታችሁ እናስባለን እኮ እኛ ዶማ መሰልን እንዴ? በጣም ነው የምናስብ። 4 ኪሎ አትገባም ተብሎ አዲስ አበባ አትገባም ተብሎ እየታፈነ የሚታረደው የአማራ ህዝብ ነፃ እስከሚወጣ ድረስ የአማራ ልጅ ትጥቁን አጥብቆ ይዋጋል። ሁለተኛ ዜጋ ሆኖ መኖር ስለማይችል ማለት ነው። ባቋቋማት ባዋቀራት ባኖራት ሀገር እንደ ሁለተኛ ዜጋ ተቆጥሮ አይኖርም የአማራ ህዝብ። ስለዚህ የኛ ቀይ ባህር 4 ኪሎ ነው። የኛ ቀይ ባህር አዲስ አበባ ነው። እምትፎክር ሄደህ ተዋጋ። አትፎክር እየወጣ ሙያ በልብ ነው አይደል? ሄደህ ተዋጋ። ለምን አትዋጋም? ሄደህ ማን ከለከለህ? እዋጋለሁ ዋጋ ሄድ ተዋጋ። ለምን አትሄድም? አመቱን ፈክረህ ትተዋለህ። አሁን በእርግጠኝነት አብይ የሆነ ምክንያት አምጥቶ አሁን ከዚህ ጦርነት ይሸሻል። እርግጠኛ ነኝ የምነግራችሁ ማለት ነው። ይሸሻል ከዚህ ጦርነት። አሁን ቀይ ባህር ላይ ሄዶ አይተኩስም። ኤርትራ ላይ ሄዶ አይተኩስም። በምን አቅሙ ነው ኤርትራ ላይ ሄዶ የሚተኩሰው? ልክ እንደ ወደቡ እንደ ሶማሌላንድ አገኘው ብሎ እንዳስጨበጨበው ወሩን 2 ወሩን አስጨብጭቦ ጸጥ ይላል። የሚጠይቀው የለም። ፓርላማው አጠቃላይ ዶማ ነው። የደረሰ አይለው። ወሩን 2 ወሩን ይሄንን ሲያስጨበጭብ ይሰነብታል። ይሄንን ባንዳ ወዲያ ከዛ በኋላ ይረሳል። ስለዚህ እኛ የአማራ ልጆች ቀይ ባህራችን የኛ አዲስ አበባ ነው። ቀይ ባህራችን የኛ አማራ እንደ አማራነቱ ተከብሮ የሚኖርባት ኢትዮጵያ መፍጠር ነው። እንደ ማንኛውም ብሔረሰብ ማለት ነው። የማንንም መብት ሳንረግጥ፣ የማንንም ሃይማኖት ሳናንቋሽሽ፣ ሰው የተባለ ፍጡር ሁሉ የሚኖርባት ኢትዮጵያ የምናደርጋት ትግላችን እሱ ነው። አዲስ አበባ የመላው ኢትዮጵያ ከተማ መሆኗን እናረጋግጣለን በትግላችን ማለት ነው። ስለዚህ አማራ ቀይ ባህሩ ማን ነው? አዲስ አበባ። ጀግና ከሆነ ሄድና ቀይ ባህር ተዋጋ። አትቀደድም ብለህ እየወጣህ ማን ያዛችሁ? ሂዱ ተዋጉ። ምን ያዛችኋል? የአማራ ልጅ አይከተላችሁም። በቃ በምንም ታምር አይከተላችሁም። መከላከያ ውስጥ ያለህ የአማራ ልጅም ልብ ያውቀዋል። በእናት በአባትህ በእህት በወንድም ላይ ምን አይነት ጭቆናና ግድያ፣ ዝርፊያ፣ መደፈር እንዳለ ታውቀዋለህ። ውጣና ታገል። እኛ እንደ ብልጽግና ቀይ ባህር ሄደን የምንዋጋበት አንድም ሂሳብ የለብን። አንድም ምን አገባን እኛ በሰው ሀገር። ትናንትና ከ ኢሳያስ ጋር ሆኖ አይደለም እንዴ
ትግራይን ያዋደመ የትግራይ ጦር እኮ የኤርትራ ጦር እኮ በዛላምበሳ በኩል ገብቶ መቀሌንና ዙሪያ አካባቢውን እኮ አውድሟል የኤርትራ ወታደር። ዛሬ እንዴት ጠላት ሆነ የኤርትራ ወታደር? ናግዘኝ ተብሎ እኮ የኤርትራ ወታደር እኮ በስንት መከራ በተባበሩት መንግስታት ጩኸት እኮ ነው የኤርትራ ወታደር ከኢትዮጵያ የወጣ እና ዛሬ ምን ተገይቶ ነው ኤርትራ ደግሞ ጠላት ሆና የተገኘችው? አረ በጣም ነውር እኮ ነው ጎበዝ፣ በጣም ነውር ነው። ይደብራል። እኛ የኤርትራ ወንድሞቻችን ናቸው። በቃ ኢትዮጵያ ውስጥ እንዳለው ማህበረሰብ ሁሉ የኤርትራ ህዝብም የኛ ወንድማችን ነው። ከውጭ ሀገር ጋር ወግኖ እሰይ እንኳን ወገነ እሰይ ከውጭ ሀገር ጋር እኮ የወገነ መጀመሪያ አብይ እኮ ነው። ቀለበት ያሰረለት እኮ ለአብይ ለኢሳያስ አብይ እኮ ነው። ረሳችሁት እንዴ? ቀለበት እኮ አስሮለታል። ግብረ ሰዶም ፈጽሞበታል ይመስለኛል። እኔ ይሄ ኢሳያስ የሚባል ሰውዬ በአብይ እንጂ እንደዚህ አድርጎ መርዞ አይዘውም። ያን ጊዜ ቀለበቱን ያሰረለት ጊዜ ሸራተን ሆቴል ነው አሉ። ሸራተን ሆቴል ነው አሉ ያደሩ እና የዛን ቀን ግብረ ሰዶም ፈጽሞበት ይመስለኛል ኢሳያስ በአብይ ሃይማኖቱ ምን እንደሆነ አይታወቅም አይደለ? እኔ ወንድም ሴትም መሆኑን እሱን ሰውዬ አላውቀውም። እና የጠመደው በዛ ነው መሰለኝ ትቶት ይመስለኛል። ሞክሮ ትቶታል። ከዛውን የአማራ ልጅ ይዞ ቀይ ባህር ሊዋጋ ሞኝ እንፈልግ ማንም አይዋጋልን። የኛ ዓላማ አዲስ አበባን የሞላው ኢትዮጵያ ሀገር ማድረግ ነው። አዲስ አበባ እነ ምኒልክ የቆረቆሯትን ሀገር የመላው ኢትዮጵያ ዋና ከተማ ማድረግ ነው የምንፈልገው። የአንድ ክልል ከተማ ሆኖ የሚዘልቅበት አንድ ምክንያት የለም። አንድ ምክንያት ማለት ነው። ስለዚህ አማራ ቀይ ባህር ሄዶ አይዋጋም። እርምህን አውጣ። እያንዳንድ ተዋጋ፣ ሄድና ተዋጋ። ማንዳን አታልፍም። ማንዳ ቡሬ ታውቁት ከሆነ ያችን አታልፍም። የኢትዮጵያ ወታደር አላቀህም እንዴ? በምን አቅም ነው አንተ ቀይ ባህር እንደምትዋጋ? ሄዱና ተዋጉ። ከዛ በኋላ ምን እንደምትሆኑ እናያለን። ከዚህ ውጭ የአማራ ልጅ ቀይ ባህር ሄዶ አይዋጋም። አትድከሙ ዝም ብላችሁ። አማራ የሚባል ቀይ ባህር አይሄድም። ኢትዮጵያ ውስጥ አትኖርም ተብሎ መከራውን የሚያይ ህዝብ ቀይ ባህር ሊያስመልስ ሄዶ ይዋጋልሃል። በምን አይነት አስተሳሰብ፣ በምን አይነት ሂሳብ? አይደረግም። አትድከሙ። ከሄዳችሁ ደግሞ ሄዱና አውት